በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት በመጪው ግንቦት ወር ለሚደረገው ሀገራዊ ምርጫ የምርጫ ምልክቱንና ማኒፌስቶውን ሲያስተዋውቅ ፓርቲው ሀገር በቀል በሆነው የመደመር እሳቤ ሀገራችንን ለዘመናት የገጠማትን ስብራት በመጠገን ሁለንተናዊ ብልጽግናዋን ለማረጋገጥ አበረታይ ስራ ማከናወኑን የቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞገስ ባልቻ ተናግረዋል። ፓርቲው አዲስ አበባን ስሟን በምትመጥን ልክ ለማልማት ያከናወናቸው ስራዎችን ጨምሮ በስድስተኛው ሀገራዊ ምርጫ ለሕዝብ የገባውን ቃል በተግባር በመፈጸም ኢትዮጵያን አፍሪካዊት የብልጽግና ተምሳሌት ለማድረግ ጽኑ መሰረት ጥሏል ብለዋል። ኢትዮጵያ ወደዚህ ትልቅ ከፍታ ላይ ሊያደርሳት ወደሚችለው ራዕያችን ወደ ሆነው ወደ አብሪ ኮከብ እያቀናች ትገኛለች። በዚህም በ2013 የነበረን ራዕይ ከተስፋ ብርሃን ወደ ሚጨበጥ ብርሃን ብለን በ2018 እንደርሳለን ብለን ለመረጠው ህዝባችን ባቀረብነው ቃል መሰረት ቀን ከሌሊት ሰርተን 2018 እንሆ በህይወት በጤና ደርሰን ያልነው ቃል ተረጋግጦ ከተማችንም አገራችንም ወደ ሚጨበጥ ብርሃን የተሸጋገሩበትና እጅግ አንጸባራቂ ስኬቶች የተመዘገበበት ሆኖ ተገኝቷል። ፓርቲው የትላንት ስብራቶችን በማከምና የኢትዮጵያን የነገ መዳረሻን በመተለም የሚጓዝ ፓርቲ ነው ያሉት አቶ ሞገስ ባልቻ ይህንን እውን ለማድረግም በተሰራው የብሔራዊ ትርክት ግንባታ አዲስ አበባን የሁሉም ኢትዮጵያዊ ማዕከል ማድረግ ተችሏል ብለዋል። በባለፉት 5 ዓመታት በምርጫ ዘመኖቻችን በአዲስ አበባችን የተመዘገቡ ዋና ዋና ስኬቶችን በተመለከተ በፖለቲካ ማይቀፉ አዲስ አበባን የኔ ከሚል ፖለቲካዊ ፍትጊያና ብሽሽቅ በማላቀቅ ከሁሉም ለሁሉም ኢትዮጵያዊነት የምትመች ህብረ ብሔራዊት የደመቀች ያማረች አዲስ አበባን ለመገንባት የሚያስችል ስራ ተሰርቷል። የሰው ልጅ ክብር፣ ፍላጎት፣ ጥቅም የሚሰራ ፓርቲ ሆኖ በተግባር በአዲስ አበባ ይህንን አረጋግጠናል። በብዝሃነት የደመቀ ህብረ ብሔራዊነት ውበት በህብረ ብሔራዊነት የጠበቀ አንድነት አገራዊ መሰረት እንዲይዝ ተደርጎ ተሰርቷል። በኢኮኖሚው ዘርፍም በመሰረተ ልማት ተደራሽነትና ከተሜነትን በማስፋፋት በአፍሪካ የእድገት ማሳያ ከተማ መገንባት ስለመቻሉም ገልጸዋል። በኢኮኖሚ መስክ በአዲስ አበባችን የእድገት ማሳያ ተምሳሌት አዲስ አበባ የመሰረተ ልማት ዝርጋታዋ የይዘት፣ የጥራት፣ የውጤት ጥምረት ስምረት መሆኑ ጸጋዎቿን ወደ ሀብት የቀየረች ጉድፏን ጠርጋ ወደ ውበት የቀየረች ክፉ ጠረኗን አጽድታ መዓዛ ሽቶ ያርከፈከፈች የጠንካራ የአገር ተምሳሌት የሆነች አዲስ አበባን መገንባት ተችሏል። ህጻናት በአካልና ስነ ልቦና ጉልብተው የሚያድጉበት ከተማን መፍጠር ተችሏል ያሉት አቶ ሞገስ ባልቻ በትምህርትና በጤና እንደዚሁም በሌሎች ማህበራዊ ዘርፎች ስኬታማ ስራን መስራት ስለመቻሉ ተናግረዋል። ብልጽግና ፓርቲ ትልሙ በህብረ ብሔራዊነት የደመቀች ሁለንተናዊ ብልጽግናው የተረጋገጠ ኢትዮጵያን መገንባት ነው ያሉት ኃላፊው በሰባተኛው ሀገራዊ ምርጫም የጠራ ሐሳብን ይዞ መዘጋጀቱን ተናግረዋል። በሰባተኛው ጠቅላላ አገራዊና ከተማ አቀፍ ምርጫ ላይ ብልጽግና ፓርቲ በእሳቤ ጥራቱና በተግባር ተፈትሾ በተረጋገጠው ውጤቱ እና ፖሊሲው ይህንን ስኬት አጠናክሮ ለማስቀጠልና ወደ ታለመው ሁለንተናዊ ብልጽግና ለመድረስ እንዲያስችለው ብቁና ትጉ ተወዳዳሪ ሆኖ ለመገኘት እንዲያስችለው ዝርዝር የምርጫ ማኒፌስቶ እንዲሁም ደግሞ የምርጫ ምልክት ለይቶ ዛሬ በከተማችን ይፋዊ የማስታወቂያ መርሃ ግብር እየጀመርን እንገኛለን። ይህንን የስንዴ ነዶ እንደ ችቦ ከፍ አድርገን በሰባተኛው ሀገራዊ ምርጫ ላይ አዲስ ብልጽግና ፓርቲያችንን ከነ ግርማ ሞገሱ ወደ ህዝቡ አድርሰን ህዝባችን በላቀ ድምጽ የሚመርጥበት ሁኔታ እንደምኖር ተስፋ አደርጋለሁ። ሰባተኛው ሀገራዊ ምርጫ ፍጹም ፍትሃዊ እንዲሆንም ፓርቲው ጠንክሮ እንደሚሰራም በመድረኩ ተመላክቷል።